እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጀመሪያ ብሎጌን የምጀምረው እዚሁ ከሰፈሬ ነው። ሰፈሬ ይህንን ይመስላል። እዚህ ጋር የመጣሁት ለምንድን ነው? በየአካባቢው ላይ ልክ እንደዚህ አይነት ትንንሽዬ ቤቶች ይሰሩና ውስጣቸው መጽሐፍ ነው የሚቀመጠው። እዚህ ጋር ቆንጆዬ ጋርደን አለ፣ ፍላወር አለ፣ ዛፎች አሉ፣ የወፍ ጫጫታ አለ። አካባቢው በጣም ያምራል። ቁጭ ትሉና እዚህ ጋር መጽሐፋችሁን አንብባችሁ ደስ ያላችሁን መጽሐፍ ላሳያችሁ ከፍቱና እዚህ ውስጥ የተለያዩ መጽሐፎች አሉ። ለምሳሌ ዱ ኖት ዳይ ዊዝ ዮር ሚውዚክ ስቲል ኦን ዩ የሚል አለ። የተለያዩ አይነት ፊክሽኖች በፍሬንች የተጻፉ በእንግሊዘኛ የተጻፉ አሉ። ስትፈልጉ ይዛችሁ መሄድ ትችላላችሁ። ስትፈልጉ ደግሞ ከቤት አምጥታችሁ የማትፈልጓቸውን መጽሐፍቶች ሰው እንዲጠቀምባቸው እዚህ ማስቀመጥ ትችላላችሁ። ከዛ በኋላ ከተጠቀማችሁ በኋላ ቆልፋችሁ ትሄዳላችሁ ማለት ነው። ይሄን ይመስላል። አሁን ደግሞ ብዙ ሳንርቅ የማሳያችሁ ምንድን ነው፣ እዚህ ጋር ደግሞ አለፍ ስትሉ እነዚህ የምታዩዋቸው ሰማያዊ በብረት የተሰሩ ነገሮች ልብስ እና የማትፈልጓቸውን ነገሮች የምታስቀምጡበት ነው። ከዚህ ውስጥ ይወስዱና እዚህ ቤት ውስጥ የምታዩት እንደ ሱቅ ነገር ነው፣ ይሸጣል። ከዛ በኋላ ለእርዳታ ይሰጣል ማለት ነው። እዚህ ገብታችሁ ርካሽ ነገሮችን መግዛት ትችላላችሁ። ሰዎች አምጥተው የተለያየ ነገር አሁን እዛ ጋር የተቀመጠ አለ፣ ሰው ያስቀመጠው ነው። አሳያችኋለሁ። አሁን ያላችሁ እዚህ ጋር የተጣለ ፍራሽ አለ። እዚህ ጋር እንደምታዩት ነፍ ኤንድ ዩዜጅ ይላል። አዲስና ያገለገለ እዚህ ጋር የጣለው ሰው አሻንጉሊት ምናምን አስቀምጧል። እቃዎች አሉ እዚህ ውስጥ ከፍታችሁ ታስቀምጡና ከዛ በኋላ ሰዎች መጥተው ከዚህ ይገዛሉ። ስቶሩ አሁን ለጊዜው ዝግ ነው እንጂ ውስጡን አሳያችሁ ነበረ። በጣም ያምራል። እዚህ ጋር ደግሞ ሱቅ አለ። ይሄ የመጀመሪያ ቪዲዮዬ ነው። ከዛ በኋላ እንደምትወዱት እርግጠኛ ነኝ። የተለያዩ ነገሮችን አሳያቸዋል። ከሰፈሬ ልጀምር ብዬ ነው ዛሬ። አሁን ከቀኑ ከምሽቱ ነው እንጂ የሚባለው 12 ሰዓት ተኩል ነው። ፀሐይ የምትጠልቀው ማታ ከ2 ሰዓት። አሁን ይኸውላችሁ አቋራጭ አያችሁ፣ ያ ሰው እያስገባ ነው፣ እየሰጠ ነው ማለት ነው። ዶኔሽን ነው። እናንተ ዶኔት ታደርጋላችሁ። ከዛ በኋላ ሱቆቹ የሚስተካከል ነገር የሚተጣጠብ ነገር ካለው አጥበው አስተካክለው ይሸጡታል በጣም በርካሽ። የተለያዩ ነገሮች ውስጥ አሉ። ለሌላ ጊዜ አሳያችኋለሁ። አሁን እንዳልኳችሁ 12 ሰዓት ተኩል ነው ከምሽቱ ማለት ነው። እስከ 2 ሰዓት ተኩል አይመሽም፣ እዚህ ፀሐይ አይገባም። ዛሬ እንግዲህ ይሄንን አሳይቻችኋለሁ ባጭሩ። በኔክስት ደግሞ የተለያዩ ነገሮችን ፕሮግራም ያስኩት ምንድነው፣ መሀል ከተማ ላይ ሴሊን ዲዮን የተዳረችበትን ትልቁን ቸርች፣ በጣም የሚያምር ቸርች ውስጡን አስጎበኛችኋለሁ። ሙሉ ፕሮግራም እሰራላችኋለሁ። እንደምትወዱት እርግጠኛ ነኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። እንደምታበረታቱኝ እርግጠኛ ነኝ። ይሄ እዚህ ጋር ደግሞ የምታዩት አያችሁት? ይሄ ደግሞ ምንድነው መሰላችሁ? አቅሜ አይችልም ካላችሁ እዚህ እየመጣችሁ በወር አንዴ ነው አይ ቲንክ
ኖ በየ2 ሳምንቱ የተለያየ አይነት ምግብ፣ የሚጠጣ የታሸጉ ነገሮች በአጠቃላይ ከዚህ ተሰልፋችሁ መውሰድ ትችላላችሁ። እና በሚቀጥለው እንዳልኳቸው የሴሊን ዲዮንን የተሞሸረችበት በጣም የሚያምር በጣም ትልቅ ቸርች፣ ታሪካዊ የሆነ ቸርች ነው። እሱን አስጎበኛችኋለሁ። በጣም አመሰግናለሁ። በኔክስት በቀጣይ እንገናኛለን። ባይ